ወገን ጓደኛቸው ሲሞት ሬሳውን ሰረቁ የጓደኛቸው ማለት ነው የዛሬ እውነተኛ ታሪክ እብድ ነው ታሪኩ የሚጀምረው ከዚህ ሰውዬ ነው ግራም ይባላል ግራም የሚኖረው ካሊፎርኒያ ነውና ሮክስታር ዘፋኝ ነው የሮክስታር ዘፋኞች ታውቃላችሁ ጊታር ይዘው ሚሉት ማለት ነው እንደነሱ ነው እኔ ከነጭራሹ አይመቸኝም ስታይሉ ራሱ በጣም ሰይጣናዊ ነው የሱ ዘፋኝ ነው እሱ ብዙም ግን ታዋቂ አይደለም ታዲያም ግራም ትልቅ ችግር አለበት ያደንዛዥ ሱስ አለበት ሁሌ በቃ የምታዩት ደንዝዞ ነው ልክ እንዳልኳችሁም ቅድም ሮክስታር ዘፋኝ ስትሆኑ ብዙም ደስ የሚል ነገር ነው አብዛኛው ሮክስታር ዘፋኞች ሰይጣናዊ ነው ኮንሰርት ብሎ ይሄን የዘፈን ፕሮግራም ሲጠሩ ህዝቡ እንዲደባደቡ እርስ በርስ ያረጋሉ ብቻ የተመታ ስፒሪቹዋል የሆነ የዘፈን ስታይል ሮክስታር እዚህ ስታይል ውስጥ ደግሞ በሱስ የመያዝ አቅማችሁ በጣም ሃይ ነው እሱ ሁሌ ሱስ ውስጥ ነው የምታገኙት ታዲያም የሆነ ቀን እሱና ጓደኞቹ ፈታ ለማለት የሆነ ቦታ ይሄዳሉ ወደ ጃሹዋ ትሪ የሚባል ይሄ ጃሹዋ ትሪ ደግሞ በረሃ ነው እናም እዚህ አካባቢ በብዛት የሚደረገው አደንዛዥ እጽ ነው በቃ እዛ አካባቢ ትሄዳላችሁ ይታወቃል ለምን እንደምትሄዱ ማለት ነው ታዲያም እነሱ የሆነ ሆቴል አረፉ እዛ ጃሹዋ ትሪ አካባቢ ማለት ነው ሆቴል ውስጥም ሆነው ከሴቶች ጋር ምናምን ነበር የገቡት እንዲሁም ከጓደኛው ጋር አንደኛው ጓደኛው ደግሞ ማይክል ይባላል ማይክል ዋና ስራው ግራምን መቆጣጠር ነው በምን በሱስ የሚጠቀመውን አደንዛዥ እጽ እንዳይገለው በቃ ይሄ በቂክ ነው ከዚህ በላይ መጠቀም የለም እያለ የሚቆጣጠረው ሰው ነው ግን ችግሩ ማይክል ለራሱ ጤነኛ ስላልሆነ እሱ ራሱ ተጨማሪ አደንዛዥ ነገር ለመጠቀም ይወጣል ከሆቴሉ ግራምን እዛው ጥሎት በዚህ በኩል ግራም ከሴቶቹ ጋር ተኪላን ጠጣ ምናምን እያለ ያስጨንቃቸዋል ሴቶቹም ደግሞ አይ ተኪላ አልጠጣም ሲሉ ኦኬ እሺ አጠጥ እኔ ጠጣለሁ እያለ ይሄን ተኪላ መደቅደቅ ጀመረ በሱ ግን ቢያቆም ጥሩ ነበር ወደ አደንዛዥ እጹም ይገባል መጠቀም ይጀምራል ከልክ ያለፈ ማለት ይሄ ደግሞ ሲበዛ ራሱን እንዲስት አደረገው ሴቶቹ በዚህ በኩል ደነገጡ በረገጉ በቃ እሱ የለም ጨርቁ ነው ምንም አይነት ነገር ብታረጉ ምልክት አይሰጣችሁም ታዲያም በይሳት አንዷ ሴት በረዶን አምጣ ትላለች ሄዳም ሮጣ መጣች ይሄን በረዶ ታዲያም ይሄንን በረዶ አመጣ ልብሱን አውልቃለች በረዶን እሱ ላይ ማድረግ ጀመረች ይሄ በረዶም ትንሽ ሰርቶ ግራም ለትንሽ ደቂቃ ነቃ ዞር ብሎም አየ ብድግ ያለ ትንሽ ወካ አረገና መልሶ ቁጫልና ተኛ ከዛ ግን መልሶ አልነቃም መተንፈስ ያቆማል ጸጥ ይላል በዚህ ሰዓት ሴቶች ጋር ይበረግጉና አምቡላንስ ይጣራሉ ችግሩ ግን አምቡላንስም ቢመጣ ግራም መትረፍ አልቻለም ይሞታል ያደንዛዥ መጨረሻው ይሄን ነው የምትሆኑት ወይ እንደዚህ ትሞታላችሁ ወይ በቁማችሁ ትሞታላችሁ ታዲያ አሁን ነው ነገሮች የሚጀምሩት እሱ ከሞተ በኋላ ከሁለት ወር በፊት ግራም ሳይሞት የሆነ የቀብር ስነ ስርዓት ላይ ይገኛል ከዚህ ሰውዬ ጋር ኮፍማን ይባላል ኮፍማን የግራም ቤስት ጓደኛው ነው ታዲያም ኮፍማንና ግራም እዛ የቀብር ስነ ስርዓት ላይ አንድ ላይ ቆመዋል እናም ግራም ዞር ብሎ ለኮፍማን እኔ ስሞት ግን ቶፍማን የኔን አመድ ጆሹዋ ትሪ ላይ በት ነው ይለዋል ቅድም እንዳልኳችሁ ጆሹዋ ትሪ ለሱስ ምናምን የሚኬድበት ቦታ ነው ስለዚህ ይህ ሰውዬ ሬሳው እንኳን ሞቶ ከጆሹዋ ትሪ እንዲሄድ አልፈለገም እናም እኔ ስሞት አቃጥለክ የኔን አመድ ጆሹዋ ትሪ ላይ ይበተናል ኮፍማን ይሄን ሲሰማ እንዳታስብ ስለዚህ አሁን ወዳለንበት ጊዜ ስንመጣ ደግሞ ግራም ሞቷል ኮፍማን ደግሞ ይሄን ነገር ሰምቷል እንደሞተ ስለዚህ ግራም የሚፈልገውን ነገር አቃለው ያን ነገር ማሳካት አለብኝ ብሎ አሰበ ደውሎም ይጠይቃል የኮፍማን ሬሳ የት ነው ያለው የኮፍማን ሬሳ እንግዲህ ከካሊፎርኒያ ወደ ሉዊዚያና ሊሄድ ነው ይሉታል ማለት ነው እዛ ሄድበት ምክንያት ደግሞ ትውልዱና ቤተሰቡ እዛ ስለሆኑ እዛ ይቀበራል ተብሎ ማለት ነው ኮፍማን ይሄን ሲሰማ ይሄማ በጭራሽ መሆን የለበትም ማለት ምክንያቱም ጆሹዋ ትሪ እዚህ ነው ያለው ሬሳው እዛ ከሄደ በምን ያገኘዋል ስለዚህ ይሄንን ሬሳ መስረቅ አለብኝ ብሎ ፕላን ያወጣል እዚህ ፕላን ውስጥ ደግሞ ማይክልን አስገባ ማይክል ማለት የግራም አደንዛዥ እጽ ተቆጣጣሪ የነበረው ማለት ነው ያው እሱ ጥሎ ሲሄድ ነው እንደዛ ጦዞ የሞተው ግን እዚህ ፕላን ውስጥ እሱንም ያስገባዋል ማለት ነው ኮፍማን እንዲህ የሚለዋል ይሄን ነገር ለመስራት መኪና ያስፈልገናል ምን አይነት መኪና ሬሳ የሚጭን መኪና ታዲያም የቅብር ማስፈጸሚያ መኪና ባያገኙ ተቀራራቢ የሆነ መኪና አገኙ ይሄን ያገኙት ደግሞ ግራም እዛ ሆቴሉ ሲሞት በረዶ ያረገችላት ሴት እሷ መኪና ነበራት የሷን መኪና ለመጠቀም ያስባሉ ኦሬዲ እሷ ደግሞ ስለማትፈልጉ ይሄን መኪና ታርጋም የለውም ይወስዱታል አለባበሳቸውን ይቀይራሉ መጀመሪያ ሀሳባቸው በሱፍ ጽድት ብለው ሄዶ ምናምን ነገር በስነ ስርዓቱ ሊያስኬዱ ነበር እንደዛ ብዙ ጥያቄ በዛብናል ብዙ ነገር ነው የሚሆነው ስለዚህ ልክ እንደ ካውቦይ እንልበሳሉ ካውቦይ ማለት አሜሪካ ቴክሳስ ውስጥ የሚለበስ አለባበስ ስታይል ነው የገጠርኛው ማለት ካንትሪ ቦይ የሚባሉ የሚለብሱት አይነት አለባበስ ነው እንደዛ እንልበሳሉ ከዛስ መጠጥ ያስፈልገናል እቺ ነገር ታስፈራለች ስለዚህ እንዲያደፋፍረን መጠጣት አለብን አሉ ይሄ መጠጥ ሳብ አረጉና ጦዙ መኪናቸው ውስጥም ገቡ እንደዛ ሰክረው ቀጥታም ወደ ኤርፖርት ሄዱ ሉዊዚያና ሊሄድ የተዘጋጀው ሬሳ ጋር ማለት ነው እዛ ኤርፖርት እንደደረሱ ቀጥታ ሄዱት እቃ እንዳላቸው ወይም ደግሞ በራራ ላይ እንደሆኑ እቃችሁ ልታስረክቡ እንደሆነ በሚመስል መልኩ ነው ቀጥ ብለው እቃ መጫኛ ጋር የሄዱት ውስጥ ደግሞ በጣም ብዙ ካርጎዎች አሉ ተጭነው ሊወጡ ያሰቡ ማለት
ማለት ነው። እዛ መሃል ደግሞ የሬሳ ሳጥን አለ፣ የግራም ሬሳ ሳጥን ማለት ነው። ካፍማን ደግሞ በጣም ከሰው ጋር ተግባቢ እና ማኔጅ ማድረግ ከዚህ በፊት ይችል ነበር። እሱን ስታይል ተጠቅሞ ጠጋ ብሎ የግራምን ሬሳ ልንወስድ የመጣ ነው። በዚህ ኤርፖርት አይሄድም፣ በግል ኤርፖርት ልንወስደው ስላሰብን ሬሳውን እንድንወስድ ይፈቀድልናል። በዚህ ሰዓት ዋና ተቆጣጣሪው እዛ ጋ ያለው እሺ ብሎ ተስማማ፣ ከአንዳንድ ማለት ነው። ግን ከዛ በፊት እችን ወረቀት መፈረም አለብህ ኃላፊነት እንደወሰድክ ነው የሚሏል። ኮፍማን ወስዶ ፍርም ያደርጋል ማለት ነው። እንደጨረሰ ግን ፖሊስ መጣባቸው። ደግሞ መጥቶም ፖሊሱ ችግር የሆነባቸው መንገዱን የዘጋው የሚወጡበትን መንገድ ማለት ነው።